الذين يذكرون الله እነዚህ ኡሉል አልባብ የሚባሉት የትክክለኛ አእምሮ ባለቤት የተባሉትን አላህ Subhanahu Wa Ta'ala ለየት ያለ እድል ያላቸው መሆኑን ለማሳወቅ ይገልጻቸዋል ማለት ነው። እንግዲህ ሰው አቅል አለው በመሰረቱ ማንኛውም ሰው ልብ የሚባለው ነገር አለ። ግን የብዙዎቹ ልብ ከእንስሳ ልብ የተሻለ አይደለም ማለት ነው። ኢንሁም ኢላ ከልአንዓም በልሁም አضل ሰቢላ ይላል። ፍሬው እንግዲህ አንድ ነው ልብ። ያንንም የካፊሩንም ብትከፍተው የሙናፊቁም የሙስሊሙም ያ ፍሬው ምንም አይለያይም። ግን በውስጡ ያለው ችሎታና ግንዛቤ ይለያያል ማለት ነው። እንግዲህ ጧፉ የጠፋበት ፋኑስ ማለት ነው። ክቡ አለ ውስጡ ግን ቀፎ ብቻ ነው ምንም የለውም። የሙእሚኖቹ ግን ኡሉል አልባብ ፍሬ ያላት በውስጧ የምትበራው ዋና አስኳሏ እንደተጠበቀች ናት ማለት ነው። እነዚህ እንግዲህ አላህ Subhanahu Wa Ta'ala በዚህ በቅንነታቸው የተለያዩ ባህሪያቱን ሰጥቷቸዋል። አቅላቸው ጤናማ መሆኑንና መመዘን የሚችል መሆኑን የሚያመለክት ባህሪያት በላያቸው ላይ ጎልቶ ይታያል ማለት ነው። ለምሳሌ الذين يذكرون الله አለ። እነዚህ ጤናማ አእምሮ ያላቸው ሰዎች ጌታቸውን ለአንድ አፍታም ሊረሱት አይችሉም። ሁል ጊዜ ጌታቸውን የሚያወሱና የሚያወድሱ ናቸው ማለት ነው። በግዴታ ደረጃም ይሁን በእስትህባብ ደረጃ ማለት ነው። ሙእሚን የሆነ ሰው ሁል ጊዜ ጌታን አይረሳም። በተቻለ መጠን ሸዋጊል እንኳን ቢበዛበት ትንሽ ቆይቶ ጌታን የሚያስታውስበት ጊዜ ሩቅ አይደለም ማለት ነው። አንደኛ በዋጅባት የመደበባቸው ዒባዳዎች አሉ። ለምሳሌ 5 ወቅት ሶላት አለ። ሙእሚን የሆነ ሰው 5 ወቅት ሶላትን በቀን ጠብቆ ይሰግዳል፣ አይዘነጋውም። የፈለገው ስራ ቢበዛበት ያቺ ነገር ጌታው ጋር የሚገናኝባት ስለሆነች አቅሉ አይፈቅድለትም። ናው ስራ በዝቶብኛል ተጨናንቄ ያለሁኝ ቀስ ብዬ ሰግደዋለሁ አይልም። ጃሂል ማያክታል ሆነ በስተቀር የጌዳ ግዴታ መሆኑን አውቆ ስግደቱን ይሰግዳል። በዛውም ላይ ደግሞ በግዴታ ደረጃ የሆነውን ብቻ ሳይሆን ዚክረላህ ያደርጋል። ሶላቱን ሰግዶ ሲያበቃ ሱብሃንአላህ ወልሐምዱሊላህ ወላሁ አክበር ይላል። ሙዓውዘተን አያተል ኩርሲ ይቀራል። እነዚህ ሁሉ ስንቁ ናቸው ማለት ነው። አእምሮ ራሱ ይሄን ነገር እንደ ምግብ ይናፍቀዋል፣ ሊያቋርጥ አይፈልግም ማለት ነው። ከዚያም እንደገና በሙዓመላ ውስጥ ሲሄድ አንድ ሐራም የሆነ ነገር ካጋጠመው ትዝ ይለዋል። ይሄ ነገር ጥቅም ያለው እንኳን ቢሆን ብዙ ትርፍ የሚያመጣ ቢሆን አላህ ግን ከልክሏል፣ ሪባ ነው ይልና ይተዋል ጌታውን አስታውሶ ማለት ነው። ውሸት ማታለል ምናምን ከመጣ በዚህ ነገር ብዙ ጥቅም አገኛለሁ ካለ በኋላ ግን አላህ ምን ይለኛል ይልና ወዳውኑ ሐሳቡን ይቀይራል ማለት ነው። በጥቅምም ነገር አይደለልም አይታለልም። ለምን ይቺ ጥቅም ዛሬ እንዴት የዛ ጠብ ብላ የምታልናት ነገ ግን መዘዟ ከባድ ነው፣ ጀሃነም ነው የምታወርደኝ ይልና ጌታውን ያስታውሳል በማንኛውም መልኩ ማለት ነው። ቂያመን ወቁዑደን ባሉበት ሁኔታ ቁመውም ቢሆን ተቀምጠው ወአላ ጁኑብህም በጎናቸውም ተጋድመው ጌታቸውን ሊረሱ አይችሉም። ኡሉል አልባብ ከሆኑ በማንኛውም መልኩ ጌታን ያወሳሉ ያወድሳሉ ይላል። እና በፈርድ ሶላትም የዑምራን ኢብኑ ሁሰይን የተባሉ ሱሐቢ እንዳወሩት እመም አለብኝ እኔ መስገድ በጣም ይከብደኛል፣ ጎንበስ ቀና በምልበት ጊዜ እንደ ባሱር ያለ በሽታ ነበረበት። ምን ይሻለኛል ሲላቸው ሶሊ ቃኢመን ፈኢለም ተስተጢዕ ፈቃዒደን ፈኢለም ተስተጢዕ ፈዓላ ጀንብ አሉ። ይህን አያት በመጥቀስ ማለት ነው። አንተ በምትችለው መጠን ጌታህን ያው መገዛት አለብህ። ቁመህ መስገድ ከቻልክ እያመመህም እንደምንም ብለህ ቁመህ መስገድ አለብህ። ታልቻልክ ደግሞ ቁጭ ብለህ ትሰግዳለህ። ካልቻልክ ደግሞ ተጋድመህም ቢሆን በተቻለ መልኩ በማንኛውም ቦታና ሁኔታ የጌታን ዚክር መርሳት የለምና ይላሉ ማለት ነው። እና ዚክር ሲባል ደግሞ የቀልብ ዚክር አለ፣ የምላስም ዚክር አለ፣ የአመል የተግባርም ዚክር አለ። ሁሉንም በያቅጣጫው ማለት ነው። በምላስም ጌታን ማውሳት በሚገባ ቦታና ሁኔታ ሱብሃንአላህ ወልሐምዱሊላህ ላ ኢላሃ ኢላላህ ወላሁ አክበር እያልክ ታወድሰዋለህ። በቃልም በተግባርም ደግሞ ጌታ ያዘዘህን በመስራት የከለከለህን በመተው የመከረህን በመቀበል ታስታውሰዋለህ ማለት ነው። እንዲሁም በተግባር ኸይር አላህ የወደደውን ነገር ሁሉ በመስራት የሚጠላውን ነገር ሁሉ በመተው በዚህ መልክ ጌታቸውን የሚያወሱ ናቸው። የዚህ አይነት ባህሪ ያለበት ሰው ኡሉል አልባብ በሚለው ባርቱ ውስጥ ነው ያለው ማለት ነው። ወየተፈከሩነ ፊ ኸልቅ السماوات والارض እንደገና ደግሞ አእምሮአቸው ጤናማ ስለሆነ ሁል ጊዜ ዓለምን እንዲሁ በተለምዶ እንደ ተራ ነገር ሊያልፉት አይፈልጉም። እንግዳውሳ በሰማያትና በምድር ፍጥረታት
ስነ ፍጥረታት እንዴት እንደተፈጠረ ያስተውላሉ ጌታቸውን ስለሚያስገነዝባቸው ይሄንን ሰማይ የሚያህል አንድ አይሉ 7 ሰማያት ምንም አይነት አንድ ክር የሚያህል ማንጠልጠያ ተላይ ሳይኖር ከታች ሳር የሚያህል እንኳን መደገፊያ ሳይኖር የሁሉ ግዝፈት ያለውን ፍጡር እንዴት ብቻውን በህዋ ላይ እንዲቆም አደረገው ምን ያህል ጥበበኛ ምን ያህል ኃይለኛ ጌታ ነው እያሉ ጌታቸውን ለማወቅ የሰማያትና የምድርን አፈጣጠር ሁሉ ጊዜ ያስተውላሉ ይላል ማለት ነው ረበና ማ خلقت هذا باطلا እና ይሄን ካስተዋሉ በኋላ የአላህን አዘማ ክብርና ግርማ በመገንዘባቸው ጌታችን ሆይ ይሄን ሁሉ ነገር እኮ በከንቱ አይደለም የፈጠርከው ለትልቁም ነገር ነው የፈጠርከው ይሄን ሁሉ ፈጥረህ እኛን ደግሞ በውስጡ በማስገኘትህ በዚህ አንተን እየተገነዘብንና እያስተዋስ አንተን እንድንገዛልህ ብለህ እንጂ ለጫወታ ለቀልድ አይደለም የፈጠርከው እያሉ ጌታቸውን ያወድሳሉ ሱብሃንክ እና የፈጠርከው ነገር ያለ አላማ እንዲሁ ለጫወታና ለዛዛታ የተፈጠረ ከመሆን የጠራህ ነህ ይሉታል ፈቂና አዛበ النار በመሆኑም እኛ ከተፈጠርነት አላማ አፈንግጠን አንተ ቁጣና ቅጣት ላይ እንዳንወርቅ ተሳት ቅጣት ጠብቀን እያሉ ጌታቸውን የሚማጸኑ ናቸው ይላል ማለት ነው የዚህ አይነት ስሜት ያለበት ሰው እንግዲህ ተኡሉል አልባብ ይቆጠራል አላህ ደግሞ ይሄንን አይነት አስተሳሰብ እስከሰጠው ድረስ ሙወፈቅ እድለኛ ነው ማለት ነው